የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ የኢትዮጵያ አየር መንገድ የቢሾፍቱ ኤርፖርት ግንባታ ገና በጅማሩ ላይ ያለ ያስመዘገባቸው አስደናቂ ቁጥሮችና ቴክኖሎጂ አጠቃቀሞች የፕሮጀክቱን ታላቅነት በግልጽ እያመላከቱ ነው። ይህ ተአምራዊ ፕሮጀክት በሺዎች የሚቆጠሩ ሰራተኞችን፣ እልፍ አእላፍ ማሽነሪዎችንና ከፍተኛ የነዳጅ ሀብትን በማሰባሰብ በፍጥነት እየተከናወነ ይገኛል። የዚህ ግንባታ የትኩረት ማዕከል ከታላቁ የኢትዮጵያ ህዳሴ ግድብ የማይተናነስ መሆኑ በራሱ ትልቅ ትርጉም አለው። በተለይም በአፍሪካ ሰማይ ስር በግጭትና በቸነፈር ስም ይነሱ የነበሩ አካባቢዎችን በማስቀረት በምትኩ አዲስ የብቃት የቴክኖሎጂና የስልጣኔ ምልክት የሆነች የንጋት ፀሐይ የወጣች ነው። የዚህ ሜጋ ፕሮጀክት የቆዳ ስፋትና የመዋቅር ጥራት የዘመናዊ ሲቪል ኢንጂነሪንግ ወሰኖችን የሚያሰፋ ሲሆን በአፍሪካ ታሪክ ውስጥ ቀደም ሲል ከተሞከሩ ፕሮጀክቶች ሁሉ በላቀ ደረጃ የሚስተላ ነው። ቢሾፍቱ ላይ የተዘረጋው ይህ ግዙፍ የስራ ቦታ ሀገሪቱ ለዓለም አቀፍ የኢንጂነሪንግ ተአምራት የውጭ እርዳታ ወይም ፍቃድ እንደማትሻ ይልቁንም በራሷ አቅም ታላላቅ ፕሮጀክቶችን መገንባት እንደምትችል ማሳያም ነው። የቴክኖሎጂና የሰው ኃይል ጥምረት በ30 ኪሎ ሜትር ራዲየስ ውስጥ የሚካሄደው ይህ ግዙፍ የግንባታ ሂደት ከ8000 በላይ የተካኑ ባለሙያዎችንና ቴክኒሻኖችን ያሰባሰበ ነው። የኢትዮጵያን የኢኮኖሚ ጣፈንታ ለመቀየር የተሰለፈው ይህ ግዙፍ የሰው ኃይል 4000 በሚጠጉ ዘመናዊ ማሽነሪዎችና ግዙፍ ኤክስካቫተሮች የታገዘ ነው። የእነዚህ ማሽነሪዎች እንቅስቃሴ በራሱ የአንድ የኢንዱስትሪ ኃይል መገለጫ ነው። የነዳጅ አቅርቦትና የሎጂስቲክስ አቅም ይህንን ፕሮጀክት ያለማቋረጥ ለማስኬድ የሚደረገው ጥረት ከፍተኛ የነዳጅ አቅርቦት ይጠይቃል። በየቀኑ ከ650,000 ሊትር በላይ ነዳጅ ለከባድ ማሽነሪዎች ይቀርባል። ይህም ማለት በ10 ቀናት ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ይፈጃል። ይህ አሃዝ ፕሮጀክቱ ምን ያህል የፋይናንስና የማቴሪያል አቅም እንዳለው እንዲሁም ከግድቡ የበለጠ ጠንካራ የአቅርቦት ሰንሰለት መዘርጋቱን ያረጋግጣል። ዲጂታል ክትትልና የኤአይ አጠቃቀም የፕሮጀክቱ እውነተኛ ብልህነት የሚታየው በሰው ጉልበትና በቴክኖሎጂ ውህደት ነው። በሰማይ ላይ የሚንቀሳቀሱ ድሮኖች በምድር ላይ ያለውን እያንዳንዱን እንቅስቃሴ በዲጂታል አይን ይቆጣጠራሉ። እነዚህ ድሮኖች መረጃዎችን ወደ ማዕከላዊ ቁጥጥር ክፍል ሲቹዌሽን ሩም በመላክ የኤአይ አልጎሪዝሞችን በመጠቀም እያንዳንዱን ማሽነሪ ይከታተላሉ። የቦታ መረጃን በመተንተን የመጓጓዣ መላኪያዎችን በማስላትና የስራ ሰዓታትን በመወሰን ረገድ እየታየ ያለው ብቃት በልማት ላይ ያሉ ሀገራትን ሲያሰቃዩ የነበሩ የሎጂስቲክስ እና የአመራር ማነቆችን ሙሉ በሙሉ አስወግዷል። ጥርጣሬ ማሸነፍና ሉዓላዊነትን ማረጋገጥ ይህ ስኬት ከኢትዮጵያ አቅም በላይ ለሚሉ ዓለም አቀፍ ተቺዎችና የውስጥ ተጠራጣሪዎች የተሰጠ ጠንካራ ምላሽ ነው። የፋይናንስ ካፒታሉም ሆነ የኢንጂነሪንግ ውስብስብነቱ ከሀገሪቱ አቅም በላይ እንደሆነ ሲነገር የነበረው ትችት ዛሬ በተግባር እየተሸነፈ ይገኛል። ኢትዮጵያ የማንም ይሁንታ ሳትጠይቅ በራሷ አቅም መገንባት የምትችል ኩሩ ሀገር መሆኗን በዓለም ፊት አረጋግጣለች። ማህበራዊ ፋይዳና የወደፊት ተስፋ ከቁጥሮችና ከኢንቨስትመንት ባሻገር ይህ ፕሮጀክት የአካባቢውን ማህበረሰብ ተጠቃሚ በማድረግ ረገድ አዲስ የልማት ስነ ምግባርን ፈጥሯል። መሬታቸውን ለፕሮጀክቱ የለቀቁ አርሶ አደሮች ዘመናዊ መኖሪያ ቤቶችና የንግድ ተቋማት ተጠቃሚ እንዲሆኑ መደረጉ ፕሮጀክቱ ሰብአዊነት የተሞላበት መሆኑን ያሳያል። ይህ አውሮፕላን ማረፊያ ኢትዮጵያ የኢኮኖሚ ውህደት ማዕከል ከመሆኑም በላይ መላውን አፍሪካ ወደ ብልጽግና የሚመራ የዓለም አቀፍ የበላይነት ተስፋ ነው።